ከዜሮ ተነስታችሁ ብር ማግኘት ትፈልጋላችሁ ወይ ደግሞ የሆነ ደረጃ ላይ መድረስ የምትፈልጉ በጣም ብዙ ሰዎች አላችሁና ዛሬ ስለዛ ነገር የምናወራ ይሆናል። ለዚህ ቤት አዲስ ከሆናችሁ ቁም ነገር አገኛለሁ ብላችሁ የምታስቡ ከሆነ ሰብስክራይብ ማድረጋችሁን አይረሳ። ለዚህ ቤት አዲስ ከሆናችሁ ይህን ቪዲዮ እስከ መጨረሻ እንድታዳምጡኝ ጋብዛችኋለሁ ማለት ነው። ከዜሮ ብር ማግኘት እንዴት ትችላላችሁ ወይስ ከዜሮ ብር እንዴት ይገኛል የሚለውን የአብዛኛዎቹ ጥያቄ ነው። በጣም ብዙ ሰዎች ስራ አጥተን ቤት ተቀምጠናል፣ አብዛኛው ሰዎች ማለት ነው። ምክንያቱም በምን ብር በማጣት ምክንያት ማለት ነው። ግን ከዜሮ ተነስቶ ብር ማግኘት እንዴት ይቻላል የሚል ደግሞ የአብዛኛዎች ጥያቄ ነው ማለት ነው። ይህን ደግሞ የምናይ ይሆናል። እንዴት ከዜሮ ተነስተን ብር ማግኘት እንችላለን? አንደኛ ነገር ብር ማግኘት የምንችለው ከዜሮ ተነስተን በአሁን ሰዓት ላይ በኦንላይን ስራዎች ሊሆን ይችላል፣ ደግሞ በተለያዩ የስራ መስክ ሊሆን ይችላል ማለት ነው። አብዛኛው ጊዜ አሁን ላይ አብዛኛው ሰው መስራት የሚፈልገው ኦንላይን ላይ ነው። ኦንላይን ላይ መስራት የሚፈልግ አብዛኛው ሰው መጥቷል ማለት ነው። ምክንያቱም ኦንላይን ላይ አብዛኛው ሰው መስራት የሚፈልገው አንደኛ ነገር የማያለፋና ጊዜ የማያሻማ ስራ በመሆኑ ነው ማለት ነው። በጣም ብዙ ሰዎች ደግሞ ኦንላይን ላይ ምን እያሉ እየመጡ ነው? ይህን ስራ ከሰራህ በወር እንደዚህ ታገኛለህ፣ ይህን ስራ ከሰራህ ደግሞ በአመት እንደዚህ ታገኛለህ የሚሉ አብዛኛዎች ዩቲዩበሮች መጥተዋሉና ስለዛም የምናወራ ይሆናል ማለት ነውና ይህን ነገር የምነግራችሁ ይህን ነገር ላወራችሁ የመጣሁትኝ እኔ የተማርኩበትና እናንተን ይጠቅማችኋል ብዬ ያሰብኩትን ቪዲዮ ነው ይዤላችሁ የመጣሁትኝ። በመጀመሪያ ከዜሮ ብር የምናገኝበት ምናልባት ኦንላይን ከሆነ ስራ በዜሮ ነው የሚጀመረው። ግን ምን ማድረግ አለብን? አንድ ስራ ስንጀምር የምንፈልገውን ስራ ማወቅ መቻል አለብን። ምክንያቱም አንድ ስራ የምንፈልገውን ነገር የማናውቅ ከሆነ በኋላ ላይ የመደበርና ከዛ ስራ ውስጥ የመውጣት ፍላጎት ሊኖረን ይችላል ማለት ነው። ይህ ማለት ምን ማለት እንደሆነ ይገባችኋል ብዬ አስባለሁ። አንድ ስራ የምንፈልገውን በኦንላይን ሊሆን ይችላል፣ በተለያየ ስራ ሊሆን ይችላል። ያን ስራ ማወቅ መቻል አለብን ስላችሁ መክሊታችንን እኛ የምንፈልገውን ነገር አእምሯችን ለውስጣችን የሚያስደስተው ስራ ምን አይነት ስራ ነው የሚለውን ነገር በደንብ አድርገን ማገናዘብና ማጥናት መቻል አለብን ማለት ነው። ከዚህ ጋር ተያይዞ ኦንላይን ስራ አብዛኛው ጊዜ በጣም በቀላል ሁኔታ በቀላል ነገር የሚገኝ የሚመስለን ነገር አለን የሚመስለን ሰዎች አለንና እንደዛ አይደለም። ኦንላይን ስራም ቢሆንም በጣም የሚያለፋና በጣም ውጣ ውረድ ያለበት ስራ ነው ልላችሁ እወዳለሁኝ ማለት ነው። አብዛኛው ሰዎች ኦንላይን ላይ ስንሰራ ትንሽ ሰዓት ማለት አንድ ወርን ሞክረውና ከዛ በኋላ የመውጣት አይነት ባህሪ አለብንና ይህ ነገር ሊያለፋን ይችላል። በጣም ጊዜ ሊወስድብን ይችላል። ከዛ በኋላ ነው ቁም ነገሩን የምናይበት ማለት ነው። አንድ ስራ መክሊታችንን ካወቅን በኋላ በመጀመሪያ ሁለተኛው ነገር መሄድ ያለብን ነገር ደግሞ ምን ማለት አለብን? ተግባር ላይ መምጣት አለብን ማለት ነው። ተግባሩ ምንድነው? ተግባሩ ያን ያሰብነውን ስራ ላይ ወደ ስራ ማዋል ማለት ነው። ምክንያቱም በጣም ብዙ ሰዎች የሆነ ነገር እናስባለን፣ የእውነቴን ነው የምላችሁና የሆነ ነገር እናስባለን፣ ግን ተግባር ላይ ዜሮ ነን። እንጠይቃለን፣ ይህን ስራ እኮ መስራት እፈልጋለሁ። ለብዙ ሰዎች አጠገባችን ላለ ሰዎች ይህን ስራ መስራት እፈልጋለሁኝ ግን ተግባሩ ላይ መግባት ግን እፈራለሁ የምንል አብዛኛው ሰዎች እንደዚህ አይነት አስተሳሰብ አለና አንድ ስራ ካልሰራን ምንም አይነት ውጤት አናገኝም ማለት ነው። ምንም አይነት ነገር እየሰራን አይደለም። ሐሳቡ አለን ግን ስራው ላይ ዜሮ ነን ማለት ነው። ካሰብን በኋላ ግዴታ ምን ማድረግ አለብን? ወደ ስራው ዓለም ልንገባ ይገባል ማለት ነው። በመጀመሪያ ይህ ነው። ከሰራን በኋላ ስራው ላይ ከገባን በኋላ ደግሞ ምን ማድረግ አለብን? መልፋት አለብን፣ መጣር አለብን። ምክንያቱም አንድን ነገር ካልሰራንና ካልለፋን ውጤት ልናገኝ አንችልም። እና ከዚሁ አጋጣሚ ምን መሰላችሁ? አንድ ስራ ላይ ከገባን በኋላ በጣም ሊያስሄደን ይችላል፣ ሊያለፋን ይችላል። እና አብዛኛው ጊዜ እየታየ ያለው ነገር የሆነ ነገር 1 3 4 እንሞክረዋለን። ከዛ በኋላ ይህ ነገር አልተሳካልንም ብለን የመተው አይነት ነገር አለና ይህን ነገር 1 2 3 አይደለም ውጤት እስክናገኝበት ቁም ነገር እስክናገኝበት ድረስ ምን ማድረግ አለብን? መልፋት መጣር አለብን ማለት ነው። ምክንያቱም የትኛውም ስራ ነው ማለት የትኛውም ነገር አምነን
አስበንበት የኔ መክሊት ነው የኔ መክሊት ነው ብለን አስበንበት እስከገባን ድረስ የማያዋጣንና የማይሳካ ነገር መክሊታችንን ካወቅን በኋላ እዛ ስራ ላይ መማረግ አለብን፣ መትጋት፣ መጣር፣ መስራት አለብን ማለት ነውና አብዛኛው ጊዜ የስራ ላይ አንድ ስራ ዓለም ውስጥ ስንገባ በዙሪያችን ያሉ በጣም ብዙ ነገሮች አሉና ያን ነገር ደግሞ መተው መቻል አለብን ማለት ነው። ብዙ ነገር ስላችሁ አንደኛ ነገር በጣም ዋናው ነገር ወደ ኋላ የሚጎትተን ነገር ምን መሰላችሁ? ወደ ኋላ የሚጎትተን ነገር ጓደኛ ነው እና ስራ ዓለም ውስጥ ከገባን በኋላ ምን ማድረግ አለብን? ጓደኛ በትንሹ ማቆም መቻል አለብን ማለት ነው። ምክንያቱም ጓደኛ ስናበዛ ስራችን ላይ ውጤታማ አብዛኛው ጊዜ ውጤታማ አንሆንም ማለት ነው። ያው ውጤታማ የማንሆንበት መንገድ ጓደኛ ስናበዛ በጣም ብዙ አስተያየቶች ይኖራሉ። ሁለተኛ ነገር ደግሞ ጊዜ አይኖረንም። ምክንያቱም ስራ ጊዜ ይፈልጋል አይደል? ስራ ጊዜ ይፈልጋል እና ከጓደኛ ጋር የምናሳልፍበት ጊዜ ካለ ደግሞ በዛ ስራ ላይ ውጤታማ ላንሆን እንችላለን ማለት ነው። ስራ ዓለም ውስጥ ከገባን በኋላ መሰናክል የሚሆኑብንን ነገር ወደ ኋላ መተው መቻል አለብን። ይህን የምናደርገው ለምንድን ነው? ነገ ጥሩ ደረጃ ላይ ደርሰን ሁሉም ነገር እናገኘዋለን። እውነቴን ነው የምላችሁ። ሁሉ ነገር ጥሩ ደረጃ ላይ ከደረስን በኋላ ነገ የምንፈልገውን ነገር የምናገኝበት ጊዜ ይመጣልና አሁን ምንም አይነት ከዜሮ ስራ እንጀምራለን የምትሉ ሰዎች ይህን ነገር ግዴታ ማድረግ መቻል አለባችሁ ማለት ነው። አንደኛ ነገር አብዛኛው ሰው ስራ መናቅ የለብንም። ምክንያቱም ከዜሮ የምንጀምር ሰዎች የትኛውም ስራ ሊሆን ይችላል፣ ሱቅ በደረቴ ሊሆን ይችላል። ይህን ስል ሴትም ወንድም አላልኩም። በየትኛውም ስራ ዓለም ውስጥ ገብተን ተፍጨርጭረን ግን ራሳችን ደስተኛ ማለት መጥፎ ስራ ውስጥ መግባት የለብንም። ምክንያቱም መጥፎ ስራ ስንገባ አንደኛ ነገር ራሳችንን እናጠዋለን። ራሳችንን የምናጣበት አይነት ስራ ሳይሆን ራሳችንን ደስታ ሰጥቶን ነገ ግን ቁም ነገር ላይ ደርሰን አእምሮአችን፣ ስሜታችን፣ ውስጣችን የሚረካበት አይነት ስራ መሆን አለበት እና ከትንሽ ስራ ከዜሮ ስራ ከትንሽ ስራ ከሚባሉ ስራዎች ሱቅ ከደረቴ ሊሆን ይችላል፣ ቆሎ ከማዞር ሊሆን ይችላል። ከዛ አይነት ስራ ተነስተን ውጤታማ የምንሆነው ምን ማድረግ አለብን? ስራ ዓለም ውስጥ ከገባን በኋላ መተው ያለብንን ነገር ትተን ስራ ውስጥ ደግሞ መልፋት መቻል አለብን። ስራ ውስጥ ለፍተን ደግሞ ምንም እንወድቅ ነገር የለም። የሆነ ጊዜ ውጤት እናገኛለን ማለት ነው። የምንሰራው ስራ ግን በዚህ አጋጣሚ ምን ልነግራችሁ ፈልጋለሁ? የምንሰራው ስራ ምን መሆን አለበት? በጣም ያማረና ውጤት ሊያመጣልን የሚፈልግ ደግሞ ጥራቱን የጠበቀ ይዘቱን የጠበቀ መሆን መቻል አለብን። ኦንላይን ስራ ደግሞ አብዛኞቹ በዚህ ሰዓት ደግሞ ኦንላይን ስራ የመስራት ምንፈልግ ደግሞ ሰዎች ከሆነን ኦንላይን ስራ ስንሰራ ኦንላይን የምንሰራውን ስራ በጥንቃቄ ማወቅ መቻል አለብን ማለት ነው። ያው በአሁን ሰዓት አብዛኛው ሰው ዩቲዩበር የመሆን ሀሳብ አለ። አዎ ዩቲዩበር ገንዘብ ያስገኛል። በእርግጥ ግን ዩቲዩበርን ብንሰራ ዩቲዩበሮችን ብንሆን ምን ማድረግ አለብን? በጣም ጥረት ይፈልጋል። በጣም ልፋት ይፈልጋል። አንዳንዴ አብዛኛው ኦንላይን ላይ የሚያስተምሩ ሰዎች ይሄን ልፋቱን ጥራቱን አይናገሩም። ዝም ብሎ በቃ በጣም ቀላል ነው፣ በወር እንደዚህ ታገኛላችሁ ምናምን የሚል ሀሳቦች ይሰነዝሩብናል ማለት ነው። በቀላሉ የሚገኝ አይነት ነገር ምንም አይነት ነገር የለም። ኦንላይን ዩቲዩብ እንኳን ሲጀመር በጣም ውጣ ውረድ አሉት፣ በጣም ውጣ ውረዶች አሉት እና ሜጋባይት ነው፣ በሜጋባይት ነው የምንጠቀመው። ስንጠቀም ኤዲቲንግ አለው። በጣም ብዙ የምናስተካክላቸው ጊዜያችንን ሰጥተን የምናስተካክላቸው ነገራቶች አሉ። ዩቲዩብ እንኳን ልንጀምር ብናስብ ማለት ነው እና ይህን ነገር ጠንቅቀን ማወቅ መቻል አለብን። እኔ የምላችሁ መክሊታችሁን እወቁ። ከሰው ጋር ደግሞ ስራ ዓለም ላይ ስገቡ ያላችሁን በተለይ ከስራ ዓለም ውስጥ ያስወጣኛል፣ አላማዬን ያስተኛል የምትሉት ነገር ካለ ከዛ ነገር ምን በሉ አድቡ ማለት ነውና ለዚህ ቤት አዲስ ከሆናችሁ አሁን እምላችሁ ሰብስክራይብ አድርጉ። ቁም ነገር ታገኙበታላችሁ ብዬ ያሰብኳቸውን ቪዲዮ ነው ይዤላችሁ የምመጣው። አመሰግናለሁ።